ቻቻ ቻቻ በጣም ከባድ ሰው ነው። በህይወቴ ውስጥ ትልቅ ቦታ ያለው የእውነቴን ነው የምልሽ። ቻቻ ማለት ከእናቴ ቀጥሎ በህይወቴ ውስጥ ብዙ ትልቅ ቦታ ያለው በህይወቴ ላይ ትልቅ ዋጋ የከፈለ ከፈጣሪ በታች ሆኖ የሰው ልጅ በፍቅር ብቻ ሳይሆን እንደዚህ በመገናኘትም ገባሽ አንቺን ሰፖርት አድርጎ ትሪት አድርጎ ከጎንሽ ቆሞ ቻቻ በጣም የምወደውና የማከብረው እጅግ በጣም ቦታ ያለኝ ለሱ ማለት ነው። ብዙ ዋጋ የከፈለ በዚህ ህይወት ይሄ ተለፍቶ እዚህ የተደረሰበት ህይወት የሱ እጅ አለበት። አብዛኛው ትልቅ እጅ ያለበት የሱ እጅ ነው። ለዚህ እንድበቃ ከፈጣሪ በታች ሆኖ ከሰው እኩል እንደሆን ከሰው በላይ እንደሆን ቀና ያደረገኝ ብዙ ጊዜ ብናደድበትም ብናገረውም እናት ናት ያንቺን ቦታ መታቀው ገባሽ? እናትሽ ያንቺን ጸባይ ታውቃለች። ሲርብሽ ሲጠማሽ ስትደሰቺ ታውቃለች። ገባሽ? እናቴ ስትኖር እኔ ፈቲያ የድሮን እንጂ እንዲሆኝ አይደለም የኔ ጸባይ መታቀው። እሱ ግን እዚህም ሶሻል ሚዲያ ላይ ጊፍተር ነው። እንደ ድንገት ተገናኘን። ግን ዛሬ 5 ዓመት ሊሆነን ነው ከተገናኘን። እኔ በፍቅር ዓለም ስገባበት እያረጋጋኝ ገባሽ? ጥሎኝ መሄድ ይችል ነበር። እያረጋጋኝ ሁሉም ነገር በቀስ ይሆናል እያለ ከጓደኛ ጋር መኖር ከሰው ጋር መኖር ህይወት ምን እንደምትመስል ብቻዬን ቅድም እንዳልኩሽ ማለት ነው ብቻዬን ቆሜ ያለ ሰው ድጋፍ ያለ እሱ ድጋፍ ያለ ጓደኞቼ ድጋፍ ገባሽ እንዲሄድ ያደረገኝ ለዚህ ያበቃኝ ቻቻ ነው። በጣም ወደዋለሁ፣ በጣም አከብረዋለሁ። በቃ ሰው ያደረገኝ ከሰው በላይ ያደረገኝ ከጓደኞቼ በላይ እንጂ በታች አላደረገኝም። ግን ሁልጊዜ የምጠይቀው ምንድነው እሱን ይቅርታ ነው የምጠይቀው። ለምን እንደሆነ ታውቂያለሽ መሲ? አንዳንድ ጊዜ በጣም ብዙ የምትወጃቸው ሰዎችን በህይወትሽ ታስገቢያቸዋለሽ ገባሽ? ቻቻም የምወደው ሰው የማከብረው ሰው ነው። ግን ብዙ በህይወቴ ውስጥ ወዳቸዋለሁ ብዬ አከብራቸዋለሁ ብዬ አንድም ቀን የሆነ ንዴቴን እንኳን እንደተናደርኩባቸው ሳልነጫነጭባቸው ብዙ አመት ኖሬ ቻቻን ነጫነጭበት ኖሬ ያለምንም ምክንያት ተነስተው ብዙ ከህይወቴ ውስጥ ይወጣሉ። ኢትዮጵያ ስመጣ ትቸገራለች ብለው እዛ ያለው ግን ፈቲያ ፌመስ ናት። ቫይራሌ 2000 ሰው ምናምን ከሆነ ገስቴ ላይ ገብተው ወይ 2 ቀን 3 ቀን የረዱኝ አመሰግናቸዋለሁ በዚህ አጋጣሚ ገባሽ? ግን ደግሞ ኢትዮጵያ ገባች ብለው ብዙ የሸሹኝ ሰዎች አሉ። ከሱ ጋር እንደውም አንነጋገርም ነበር ኢትዮጵያ ስገባ ማለት ነው። እና በቃ ሀገር ስገባ ብቻዬን መቆም ለመርኩኝ። እሱ መጠገብ የለም ነበር። እሱ ደግሞ እንዳጋጣሚ ሲያየኝ እንደተቸገርኩ ከፊት ያወቀ ሀገር ስትገቢ ያው ብዙም ብር የለኝም ነበር እኔ ገባሽ? ሲቸገር ፊቴን አየ። እናት ናት ውስጥሽን የምታውቀው። እናትሽ ሲርብሽ ሲጠማሽ ብዙ ነገር ስትሆኚ ታቀሻለች ገባሽ? ጓደኛ ይሸሽሻል። ትላንት የሰጠሽ ደግሞ አይሰጥሽም የሚወድሽ ሰው የሚያቅሽ ሰው ካልሆነ ገባሽ? ፈጣሪ የሰው ፊት ማንንም አያውቀው። እና ቻቻ በጣም ጨልሞብኝ በጣም ህይወት ግራ ገብታኝ ከጅማ ወደ አዲስ አበባ ስመጣ በቃ ህይወት ግራ ጋብታኝ ቲክቶኬን እስከ መሸጥ ደረጃ ደርሼ ግን እሱ ያየኛል ያነበኛል። አይቶ ግን እሱ መጥቶ ከጎኔ ቆመ። ለዚህ እንድበቃ ቤት እንዲኖረኝ ከሰው በላይ እንደሆነ አደረገኝ። ብዙ ጊዜ በድዬዋለሁ። በዚህ አጋጣሚ በጣም ይቅርታ እለዋለሁ። ሁልጊዜ ይቅርታ በቃ ብዙ ሰዎች ምንም ሁልጊዜ ማለት ነው እየበደሉኝ ምንም ነገር ያላልኳቸው እሱ ደግሞ እየሆነልኝ ብዙ ነገር ያደረኩት ቻለኝ። እናት ናት ሰውን የምትችለው። እሱ የኔን ጸባይ እንደቻለ ማንም እኔን አይችለኝም። በዚህ አጋጣሚ በጣም አመሰግነዋለሁ፣ በጣም ወደዋለሁ። ሁሌም ክፉ አይውቅ፣ የሱ ክፉ ለኔ ይሁን ነው የምለው። በጣም ነው የምወደው፣ በጣም ነው የማከብረው። በቃ እስኪ መጣ ፍቅሯን ስገልጽለት እንግዲህ ወንድማችን ቻቻ አይ ቲንክ እዚህ አይቻለሁኝ። አሁን
የዚህን ያህል ነው የምትወድግ። ያስቀየመችውን በንግግር ስህተትም ካለ ደግሞ 857 ሰው ባለበት ይቅርታ ጠይቃለች። ያው የእህት የወንድም ጸብ ነገር ነው እንግዲህ የሚኖረው፣ መቀየም ይኖራል። መልሳችሁ እህትና ወንድም ጨክነሽ እንግዲህ አትለያይም። ስለዚህ አሪፍ ነው፣ ያዝልቅላችሁ፣ ደስ ይላል። የተለየ ነገር ከመጣም ደግሞ መሲ በዚህ አጋጣሚ ልንጋባም እንችላለን። ቢያገባኝም ደስተኛ ነኝ። እሱን ቃል በቃል ላለማለት ነበር። አዲስ ነገርም ካለን ጠብቃለን ብዬ ነበር። እሱም ከሆነ ደግሞ ደስ ይለናል፣ በጣም ደስ ይለናል። ደስ ይላል፣ ያርግላችሁ። እውነት ደስ ይላል። እንደዚህ እንዴ እኮ መጣ የእሱን ፍቅር ስትገልጽ ጋይስ። እሺ ፈትዬ እኔ ቆንጆ ወደ ቀጣይ ጥያቄ አልፋለሁኝ። ቤተሰብ ታብታብ እያደረጋችሁ እንግዲህ የእናንተ ተራ እየደረሰ ነው። እየገባችሁ ደግሞ ትጠይቃላችሁ ጥያቄ። ፈትዬ በዚህ አጋጣሚ እኔም ከምጠይቅሽ ጥያቄ ቤተሰቦችም ገብተው 5 ጥያቄ እድል ስለሚሰጣቸው የሚጠይቁሽ ጥያቄ የማይመችሽ ጥያቄ ከሆነ ይለፈኝ የማለት ሙሉ መብት አለሽ። ቅድም ሳልነግርሽ ስለጀመርኩኝ ነው። እሺ ታብታብ አድርጉ ውዶቼ። ያው ፈቲ ስታወራ ስሜቷን ስትገልጽ ኢሞሽናል ያደርጋል፣ እንባዋ ይመጣል። እናንተም አብራችሁ እያለቀሳችሁ ነው እና ፕሊስ የሚያለቅስ ኢሞጂ ደግሞ አትላኩ፣ ለአካውንት ጥሩ ስላልሆነ። እሺ አመሰግናለሁኝ። ወደ ቀጣይ ጥያቄ አልፋለሁኝ። ፈትዬ በዚህ ሰዓት ፈጣሪ ቢያደርግልኝ ቢሳካልኝ ብለሽ የምታስቡ ነገር ምንድን ነው? ቻቻ ቢያገባኝ። አታምጣት ነው አምጥቶ ኮለሉ አለ። እየሰማችሁ ነው ጋይስ? መመኘት ጥሩ ነው። እንግዲህ ቤተሰብ ያለውን ነገር እየሰማችሁ ነው። ወንድማችን ቻቻ የፈቲ ፍላጎት ምን እንደሆነ እየሰማክ ነው። እንግዲህ እየሰማችሁ ነው ጋይዝ። አይ ፈቲ ይሄ ነው ፍላጎትሽ። ፈጣሪ በዚህ ሰዓት ምን ላርግልሽ ፈቲ ብሎ ቢጠይቅሽ ይሄ ነው መልስሽ? ይሄ ነው መልሴ። የእሱ ሚስት ሆኜ ጥሩ ነገር ለሱ ማድረግ ስለምፈልግ፣ ልከሰው ስለምፈልግ ያሳካላችሁ። እንደዛ ነው። ጥሩ እኮ ነው መመኘት፣ ጥሩ ነው። ቢሰጠኝ ብለሽ መመኘትም ጥሩ ነው። ፈጣሪ ይሰጣል። ብዙ ነገር ተመኝቼ ሰጥቶኛል። እኔ ፈጣሪ ምንም ከልክሎኛል። ያርግልሽ ፈትዬ፣ እንዳመሹ እንደ እምነትሽ ይደረግልሽ የኔ ቆንጆ። ወደ ቀጣይ ጥያቄ አልፋለሁኝ። አንድ የነፃ የአየር ትኬት ስፖንሰር ብትደረጊ የት ሀገር መጎብኘት ትፈልጊያለሽ? ብችል እሱ ያለበት አሜሪካ። በቃ ጋይስ ከዚህ በኋላ መልስ የሚሆነው ከቻቻ ጋር የተያዘ ነው። ቻቻ ጋር በቃ እንቆያለን ጋይስ። አሜሪካ ደርሼ መመለስ እሱን አይቼ። አይ ፈቲ በቃ ወደ ቻቻ መሄዳችን ነው ጋይስ። ከዚህ በኋላ ያለው መልስ የሚያያዘው ከቻቻ ጋር ነው። ስለዚህ አሜሪካ ቻቻን አግኝተሽ አይተሽ መመለስ ነው የምትፈልጊው። አሜሪካ ብዙ ወዳጆች እንዳሉሽ አውቃለሁኝ። ይህን የአየር ትኬት እንግዲህ ስፖንሰር ሁኑና ከቻቻ ጋር እንድትገናኝ የበኩላችሁን ጥረት አድርጉ እላለሁኝ እኔም። እሺ ፈትዬ ወደ ቀጣይ ጥያቄ አልፋለሁኝ። የምትወጂው የምታደንቂው ቲክታከር፣ ያው ብዙ ሊሆኑ ይችላሉ፣ ከሌን በጣም ወዳለሁ የምትይው ቲክታከር? ቲክቶክ ላይ በጣም የምወደው የማደንቀው ሴት ወንድ፣ ከሴትም ከወንድም ከሌ ብለሽ መናገር ትችላለሽ። እኔ በጣም የማደንቀውና የምወደው ቲክታከር ራቼ ተስፋዬ ነው። ራቼን በጣም ነው የምወደው፣ በጣም ነው የማደንቀው፣ በጣም ነው የማከብረው። ግርማ ሞቶላ። እሺ ግርማ ሞቶላ ራቼን በነገራችን ላይ አግኝቼዋለሁ። አንድ ኢትዮጵያ ተገናኝተን እናውቃለን። በጣም መልካም ልጅ፣ በጣም ኩል የሆነ ልጅ ነው። ፎቶላ ተነስተናል። አንድ የቲክታክ አዋርድ ሲዘጋጅ አጋጣሚ ኢትዮጵያ ነበርኩኝና አግኝቼዋለሁ። በጣም ደስ የሚል ልጅ ነው። 2000 ነው። በጣም
ከወንድ ራቼ፣ ከሴት ከሴት ሁለት አይሆንማ። ይቻላል፣ መብትሽ ነው። እድሉን ልስጥሽ። አዎ ከሴት ይኸውልሽ፣ ጠንካራ ጎበዝ፣ በሰው ህይወት የማትገባ በቃ የራሷን ስራዋ የምትከተል በጣም የምወዳት መስኪ መንጌ ከሴት ማለት ነው። መስኪ መንጌም በጣም ነው የምወዳት። በጣም በቃ ስራዋን እንጂ እዚህ ቲክታክ ላይ እንደ ፍምስናዋ ሌላ ነገር የለባትም። መስኪ መንጌን በጣም ወዳታለሁ። እሷ ናት አንደኛዋ። ሁለተኛዋ ደግሞ በጣም የምወዳት የማከብራት ጠንካራ ሰዎች ከሷ ብዙ ነገር የሚማሩ በቃ ብዙ ነገር ያስተማረች ሴቶችን ጠንካራ ስድብም ቢመጣ ምንም ቢመጣ የምትከላከል ሀቢባ። የሁለቱ አድናቂ ነሽ ከወንድ የራች። እሺ ፈትዬ፣ ቲክቶክ በመጠቀሜ ያገኘሁት ጥቅም የምትይው ወይ ደግሞ ቲክቶክ በመጠቀሜ ይሄን ነገር አጥቻለሁ የምትይው ነገር ካለ? ቲክቶክ በመጠቀሜ ምንም ያጣሁት ነገር የለም። ያገኘሽ ቲክቶክ በመጠቀሜ ብዙ የሚያስደስተኝን ብዙ ነገር አይቻለሁ። ብዙ የሚያሳዝነኝንም ብዙ የሚያስደስተኝም አግኝቻለሁ። ግን የበለጠ ደስታን ነው ያገኘሁትና ቲክቶክ ላይ ብዙ የምወዳቸውን ሰዎች ገባሽ፣ በጣም የምወዳቸውን ሰዎች አግኝቻለሁ፣ ከሴትም ከወንድም ማለት ነው። ስለዚህ እና የመዳም ቤት ቅመሞች፣ ሁለተኛ ደግሞ ያው ዲያስፖራዎችን በህይወቴ ውስጥ ዋጋ የከፈሉ አሉ እና በቃ ደስተኛ ነኝ እነሱን በማግኘቴ። ብዙ ወዳጅ፣ ብዙ ቤተሰብ፣ ብዙ ዘመድ፣ ብዙ ወዳጅ ቤተሰብ አፍርቻለሁ። ወደ ቀጣይ ጥያቄ አልፋለሁ። ታብታብ አድርጉ ጋይስ፣ የእናንተ ተራ እየደረሰ ነው። ገብታችሁ ደግሞ ጥያቄያችሁን ታቀርባላችሁ ማለት ነው። ታብታብ ኮፒ ሊንክ አድርጉ። የዛሬው ታብታብ ግን ያሸልማል። ብዙ ታብታብ ያደረገ እጣ ስላለ የቀለበት እየገባችሁ እጣው ላይ ተሳታፊ መሆን ትችላላችሁ ማለት ነው። ይህን ቤት ፎሎ ያላደረጋችሁ ፎሎ ማድረግ አትርሱ። ምክንያቱም ሁሌ ሰኞ ሰኞ የተለያዩ እንግዶችን እያቀረብኩኝ ጥያቄና እንደዚህ ቆይታ ይኖራል ስለሚኖረን አማርኛ ልጠፋብኝ ነው ጋይስ። ፎሎ አድርጉ ፕሮግራሙ እንዳያመልጣችሁ ለማለት ነው። ወደ ቀጣይ ጥያቄ አልፋለሁ። ፈትዬ፣ የሚጠጣ ነገር ግን አለሽ? ውሃ፣ ሻይ፣ ቡና የሆነ ነገር እየጠጣሽ? ኧረ አለኝ። ጠጪ ፈትዬ። እናንተም ጠጡ፣ ኮመንታተሮች እየጠጣችሁ ታብታብ አድርጉ። ወደ ቀጣይ ጥያቄ አልፋለሁኝ። የፈቲ ቀይ መስመሮች የማትደራደርበት ነገር ምንድን ነው? ቻቻ እንደው በፈጠረሽ ቻቻ እንዳት እንደው አደራሽን። እሺ ምንድን ነው የማትደራደሪበት? ቻቻ ይላሉ። አንቺ በኮመንት ቻቻ ይላሉ። የፈቲ ቀይ መስመሮች ማልደራደርበት የኔ ቀይ መስመሮች ሰው እንዲያዘኝም አልፈልግም፣ ሰው ማዘዝም አልፈልግም። ገባሽ? እና በጣም ደግሞ ቀይ መስመሬ በምወዳቸው ሰዎች ሰው ሲመጣብኝ አልወድም፣ በክብሬ ሰው ሲመጣብኝ አልወድም። ይሄ ነው ያንቺ ቀይ መስመር። ይሄንን ማለት በክብሬ አልደራደርም። ገደቤ ነው። በክብሬ አልደራደርም፣ በምወዳቸው ሰው አልደራደርም፣ በፍቅር ላይ አልደራደርም። በፍቅር የሚመጣብኝ ሰው ጠላቴ ነው። እሺ እንግዲህ ፈትዬ እናመሰግናለን። ወደ ቀጣይ ጥያቄያችን እናልፋለን። ፈቲ፣ ባላሰብሽው ሰዓት ባልጠበቅሽው ሰዓት በቃ ራስሽን ቢሊየነር ሆነሽ ብታገኙ ምን ማድረግ ታስቢያለሽ? ወይስ የምትፈልጊው ነገር ምንድን ነው? እንደዛ በሆን የማስበው የእውነቴን ነው የምልሽ፣ ዛሬ ሳይሆን አባቴ ከሞተ ጀምሮ ነው። እናቴ ብቻ ሳትሆን እናቴም ያው ተጨመረችበት። እኔ ሀብታም ብሆን የማደርገው ነገር ብዙ እናት አባቴ የሌላቸው ብዙ በጣም የሚቸገሩ ሰዎች አሉና አንደኛ ለነሱ ነው ትልቅ ቤት ሰርቼ ማደጎ ቤት ከፍቼ እነሱን ማሳደግ፣ የተቸገረን
በቃ የወደቀን ስላየሁት የመውደቅን ችግር ስላየው በቃ እነሱን መሰብሰብ ነው በቃ ፍላጎቴ። ይሄ ነው ፍላጎቴ እንደሚያደርግ ትልቅ ቤት ሰርቼ በቃ እናት አባት የሌላቸውን ቤት የሌላቸውን በጣም የተቸገሩትን ሰብሰብ አድርጌ ማኖር በጣም ምኞቴ ነው። የወደፊት እቅዴ ነው። ኢንሻአላህ ፈጣሪ ካደረገልኝ ማለት ነው። እቅድሽን ፈጣሪ ያሳካልሽ፣ ምኞትሽን ይሳካልሽ የኔ ቆንጆ። ወደ ቀጣይ ጥያቄያችን እናልፋለን። ቀጣይ ጥያቄያችን የሚሆነው ፈቲ ባለትዳር እንግዲህ አይደለሽም አይደለ? ካልተሳሳትኩ። አዎ ባለትዳር አይደለሁኝም። የፈቲ የወደፊት የትዳር አጋሯ ምን አይነት ቢሆን ደስ ይላታል? ምርጫዋስ ምን አይነት ወንድ ነው? ምርጫዋ በቃ ቆፍጠን ያለ የማይታዘዝ ገባሽ? ለሰው ወይስ ለአንቺ ስልሽ ለኔም ቢሆን ገደብ አለው። ገባሽ? ለሚስትም ሲሆን ገደብ አለው። ሁሉንም ነገር እሺ ማለት የለበትም። ገባሽ? ስለዚህ ቆፍጠን ያለ ወንድ በራሱ የሚተማመን ሰውን የማያዝ የማይታዘዝ ሰው የማይንቅ ሰው የሚያከብር ሰው የሚወድ በቃ ይሄ ሰው ማለት ደግሞ ቻቻ ነው። ይሄን ጸባይ የምፈልገውን ጸባይ አለው፣ ግን ባገኘው እንደዛ አይነት ማለት ነው። ኮመንቱ ሙሉ ቻቻ ይላሉ ኮመንታተሮች ራሱ። እሱ ጸባይ የምፈልገውን ጸባይ ነው ያለው። ለዛ ነው ስለሚያውቁ ነው። እሺ እንግዲህ ፈትዬ እንደዚያ እያለን እንግዲህ ወደ ማብቂያዎች ጥያቄ እየደረስን ነው። ፈቲ ሲደብራት ከዛ ድብርቷ የምትወጣው ምን ስታደርግ ነው? ፈቲ ሲደብራት የምታደርገው ነገር በፊት ካይሮ እያለው ሀዴብት አልሰማሁም ትላለች። ከተመለሰች ለዛ ያው መጥቻለሁ። ሲደብርሽ በምንድን ነው ከድብርትሽ የምትወጪው? አዎ ካይሮ እያለው ድሮ ሲደብረኝ የሆነ ሜዳ አለና እዛ ሜዳ ሄጄ ቁጭ ላለሁ ብቻዬን። ገባሽ? እንደዛ ነበረ። ግን ደግሞ በኋላ ላይ እዛው እያለው ሲደብረኝ ፊልም ያለው ገባሽ? ፊልም ያለው በአማርኛ ፊልም ነው ጊዜ የማሳልፈው ብዙ ጊዜ። እንደዚህ ከድብርትሽ የምትወጪ ፊልሞች ስታይ ግብጽ እያለሽ ደግሞ እዛ ያልሽው ቦታ ስትሄጂ ከድብርትሽ ትወጫለሽ? የሆነ ቦታ እወጣለሁ። በቃ እሺ ፈትዬ እኔ ቆንጆ፣ ሶሻል ሚዲያ እየተባለ ሁሉ ቢቋረጥ ፈቲ ምን በማድረግ ራሷን ታዝናናለች? በምን ራሴን አዝናናለሁ? ያው እንግዲህ በቃ ወጣ በማለት በመዝናናት ገባሽ? ያው ድሮም አሁን በቅርብ ጊዜ ነው እንዲህ ቲክቶክ ምናምንም የመጣና የበለጠ የሚያዝናናን ጊዜያችንን የምናሳልፈው በቲክቶክ ነው ስራ ከሌለን። ግን ደግሞ ያው በመዝናናት ጊዜን አሳልፋለሁ። ቢቋረጥም የሆነ ቦታ ሄጄ ራሴን አዝናናለሁ፣ ወይ ደግሞ የሆነ ስራ ፈጥሬ ሰርቼ በዛ ስራ ጊዜ ማሳለፍ እችላለሁ። ላይቭ ላይ አንዳንዴ ሳይሽ ሀዩ ሀያት ሀዩት ያለሽ እና ሀዩ ማናት? ሀዩዬ ሀያት ሻሼ ነው የምትባለው። ሀዩ ማለት ያው በጣም የምወዳት በጣም እናት፣ እህት፣ ጓደኛ፣ ወንድም፣ ባል ሁሉም ነገር ናት እሷ ለኔ ማለት ነው። ሀዩ ማለት በህይወቷ ውስጥ በእኔ ላይ ተቀይራ አታውቅም። ሰው ጓደኛ ትይዣለሽ። እዚህ ሚዲያ ላይ ነው እሷን የተዋወቅኳት። እንዳልኩሽ ገና እናቴ ሞታ ችግር ውስጥ በነበርኩበት ሰዓት ያገኘችኝ እሷ ናት። ከእሷ በኋላ ነው ብዙ ሰዎችን ያወቅኩት እና እስከ ዛሬ ድረስ 5 ዓመታችን ነው። ከተዋወቅን ጊዜ ጀምሮ ምንም አይነት መጥፎ ቃል ተነጋግረንም አናቅም። አኩርፋኝም አታቅም። አደረግኩልሽ ብላ አሜሪካ ነው የምትኖረው። አትመጻደቅብኝም። በቃ ብቻ የጓደኛን ልክ የሁሉንም ልክ ያሳየችኝ ሴት፣ ጥሩ ሴት፣ መልካም ሴት፣ በጣም የምወዳት በጣም የማከብራት በምንም የማልቀይራት ሴት ሀዩ ትባላለች። በህይወቴ ውስጥ እሷም ዋጋ ከፍላለች እና
በጣም ነው የምወዳት። በጣም እሷን ለማግኘትም በጣም ነው የምጓጓው። ሀያት ሻሼ ነው የምትባለው። ብቻ አልጨርስም። ስለዚህ ላሳጥርልሽና ላቭ ናት። በቃ ላቭ 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 ናት እሷ በህይወት ውስጥ ባጭሩ ላቭ ናት እሷ። በጣም በጣም እሺ የኔ ቆንጆ ወደ ቀጣይ ጥያቄያችን እናልፋለን። ፈቲ ምን አይነት ምግብ ነው የምትወደው? መጠጥስ? ሰው ይጋብዝ መጠጥ? አዎ በጣም የምወደው ምግብ ካለ ሽሮ እወዳለሁ። የሽሮ አድናቂ ነሽ? በጣም እወዳለሁ ሽሮ። ሽሮ ውስጤ ነው ከሰለጣ ጋር እና ከአይቤ ጋር በተለይ ሽሮ በጣም ውስጤ ነው። በጣም ሽሮ እወዳለሁ። የሚጠጣ ነገርስ? ባህላዊ መጠጦች ለምሳሌ የሚጠጣ ነገር የሚጠጣ ነገር ምን ትወጃለሽ አለችኝ ዛሬ ጓደኛዬ። ቁም ነገር በጠዋት ሀረቄ አልኳት። አረቄ ነው የምትወጂው የሚጠጣ? ኧረ እኔ ጠጥቼም አላውቅም። መጠጥ የምወደው ምሪንዳ ታወቃለች። አይ ቡና ወዳለሁ፣ ግን በጣም የምታወቅበት ምሪንዳ ነው። ግን አሁን ትቻለሁ፣ የሰው አይን በላኝና አሁን አልወድም። ድሮ በጣም ነው የምወደው ምሪንዳ። አሁን ላይ ግን ቡና ማጣት አልችልም። ሰው ያፈላው አያረካኝም። ራሴ ካልሆንኩ ቡና በጣም ወዳለሁ። ማፍላቱንም መጠጣቱንም ትወጃለሽ? ሻይና ቡና ማለት ነው። እሺ ኮሜንታተሮችም ደጋግመው ኦብሴ እያሉ ነው። እኔም ደግሞ ኦብሴ ማናት የሚለው ስለፈለኩኝ ጥያቄው ላይ አካትቻለሁ እና ኦብሴ ማናት? ኦብሴ ችግር አለባቸው። ኦብሴ ኦብሴ ማለት ያው መስዬ ገባሽ? የሰው ልጅ አንቺ ሌላ ሰው ነሽ፣ ሰው የሚያስብሽ ሌላ ነገር ነው። ገባሽ? እኔ ያው ኮሜዲ ነኝ ታውቂያለሽ፣ አስቃለሁም እዚህ ቲክታክ ላይ። ግን ኦብሴ ማለት እኔ እዚህ አዲስ አበባ ላይ ስትኖሪ ደግሞ ብቻ መኖር በጣም ይከብዳል። ገባሽ? እና ብቻዬን በጣም ስለከበደኝ ወንድሜን ታላቅ ወንድሜን ሰው ላክልኝ አልኩት። የሰው ልጅ እኔ ሰራተኛ አይደለም፣ እኔም ሰራተኛ ነኝ። ገባሽ? ሰው አምጣልኝ። እኔ ጋር ምንም የምሰራው ነገር የለም፣ ባል የለኝ፣ ምን የለኝ። አብረን ነው ሁሉንም ነገር የምናደርገው እና ከኔ ጋር የምትቀመጥ ልጅ ስል ጊዜ ብቻዬን ፈራለሁ። በጣም ፈሪ ነኝ። ገባሽ? ከዛን ወንድሜ ላከልኝ። ሲልክልኝ ጊዜ ልጅቷን ያው ልጅቷ አረብ ሀገር መሄድ ትፈልጋለች። ስራ ምንም አታውቅም። እኔ እስከ ዛሬ ድረስ ቤቴን አጽድታልኝ አታውቅም። የሆነ ነገር ዝም ብለን አብረን ከሰራን እንጂ። እና ኦብሴ ማለት እንዴት ሰራተኛ ትቀጥሪያለሽ? አንቺ ማን ነበርሽ? ትላንት ችግር ውስጥ ነበርሽ ሲሉኝ ጊዜ እኔ ደግሞ የሆነ ነገር ሰው የሆነ ነገር ከነካኝ ያን ሰው እንደዛ የሚለኝን ሰው አቃጥዬ ከቦታቸው እስካደርሳቸው ድረስ አልተውም። እኔ ሁል ጊዜ ላይፍ ስገባ እጠራታለሁ። ኦብሴ ያናምጪ፣ ኦብሴ ያናምጪ እላለሁ። አውቄ ነው እያመጣችልኝ አይደለም። እሷም ታውቃለች። ገባሽ? ለምን አንቺ ትናንት ምን ውስጥ ነበርሽ? አንቺ ራስ ያለፍሽበትን ህይወት አስታውሺ ነው ይሉኛል። መስሚያ ይጥጥ ነው። ድሮ ቢሆን አለቅሳለሁ። ለምን እኔ ለእሷ ማን እንደሆንኩኝ ራሴን አውቃለሁ። ገባሽ? ምን እንደምትሰራልኝም አውቃለሁ። ስለዚህ ኦብሴ ማለት እኔ ጋር የምትቀመጥ ልጅ ናት። እነሱ ሰራተኛ ቀጠርሽ፣ ቅጠሪን፣ ተጨማሪ ትፈልጊያለሽ ሲሉኝ ፓስፖርት አምጡ፣ ኦሪጂናል እኔ ጋር ነው የሚቀመጠው፣ ኮፒ እኔ ጋር ነው አልኳቸው። ገባሽ? አዎ እኔ ያለ መታወቂያም ያለ ፓስፖርት ማንንም እኔ ቤቴ አላስገባም። እና ኦብሴ ማለት እኔ ጋር የምትቀመጥ ናት። በድምጻችን ሁሉ ይሰራሉ። ስለዚህ ኦብሴ ከኔ ጋር የምትቀመጥ ሴት ናት እንጂ ሌላ ሰው አይደለችም። ስለዚህ አልሐምዱሊላህ ከኦብሴ ጋር እየኖርን ነው ተቻችለን። በአግባቡ ተመልሶልኛል። ቤተሰብ ታብታብ አድርጉ። እንግዲህ የተወሰኑ